አይደለም እናት ሁሉንም ነገር ናት። በቃ አባትንም ሁሉንም ትሸፍናለች እና ስለ ልጅ ሳስብ በጣም ነው የሚያመኝ። አልሐምዱሊላህ ረቢል ዓለሚን። ይችን ቃላት ያው ምንም ብንከፋም ብንደሰትም ይችን ቃላት ማንም አይወስድብንም። ውስጣችን እያረረ ነው እኮ ውስጣችን እየተቃጠለ አልሐምዱሊላህ እንላለን። በቃ ብናለቅስም ምን ባሉ እና እኔ ዘንድሮ በጣም ነው ያስጠላኝ ከምነግራችሁ በላይ የማይረባ ይቃማ ብዬ እሳት ውስጥ ነው የገባሁት። እሳት ውስጥ ታውቃላችሁ። በቃ እኔ ዘንድሮ ሮመዳንን እዚህ ሙስተሒል መጾም አልፈለኩም ነበር፣ ግን አሁንም እዛው ቤት ነኝ። እዛው ቤት ከረፈደ ነው እንደኛ ነው የፈጠረ እንላለው። ይስተሐላ ላዚም ያኔ በፍሩድ እናሳዝናለን። ወላሂ ላዚም እቺ ሳቀች ፈገግታ የውሸት እንኳን ነው። ወላሂ ላዚም የውሸት ዱንያ በቃ ጀነት መግቢያ ነው የመሰለን እቺ ዱንያ ማለት ነው። በጣም ነው የሚቆጨኝ አሁን በጣም ከምነግራችሁ በላይ ማለት ነው። ምን አባቱ ብዬ ይቃማ ውስጥ ይቃማ ምናምን ያላሰራችሁ አታሰሩ። ሐቂቃትን ምንም አይሰራ ምንም ትርጉም የለም። በተለይ እኛ ያኔ የውጭ ስራ ያለመድን መልስን ከዛው ከመዳን ቤት ልንገባ ይቃማ አያስፈልግም። ለኩሽና ምን ያደርግልናል? በነፃነት እሱ ራሱ የከሰረ ነገር ነው። ተፈተፍ ብሎ ፓውጭ የሚሰራ ሰው ችግር የለውም ቢያሰራ ማለት ነው። ግን እዚህ ምንም ጥቅም የሌለው ለኩሽና የምን አባቱ ይቃመው እንደ ሴቱ እንኳ አሁን አንዳንድ ሴት ማሻአላ ወጣ እያለ ይዝናና ምናምን ሰው 14 ዓመት ሙሉ አልተርፍ ባይ ጉዳይ አልተርፍ ምንድነው ተፍታ ያድራ ነው የሚባል ስረታ ያላሰራችሁ አታሰሩ። ላይክ አድርጉኝ ችግር አለ። ልጆቹ ችግር የለውም። እዚህ የመሰለን አሁን ከመጣ አዲስ ከሆናችሁ በ20 ውስጥ ያላችሁ እድሜ አልታሰሩ ማለት ያን እናንተ ገና ልጆች ናችሁ። ብዙ እቅድ ያላችሁ፣ ብዙ አላማ አላችሁ፣ ጉልበታችሁ ገና ነው ምናምን። እኛ እዚህ 14 ዓመት ኑረን አስባችሁታል። እድሜያችን ወደ 40 ዓመት እየገባ የገባም አለ ያለፈም አለ። ምን ሊያደርግልን ነው ነው
እኮ ምን ሊያረግ ወላሂ ላዚም ምን ሊያረግ ያሰበው እናንተ ለራሳችሁ ካላሰባችሁ ማንም ቤተሰብም አላችሁት ባልም አላችሁት እየሰራሽ እየተቀጠቀጥሽ አንቺ ራስሽ ነሽ። እና እንደኛ ብዙ የቆያችሁ አታስቡ ላይክ አርጉኝ ጀማ ላይክ አርጉኝ። አላህ ይከሊኩም አላህ ይከሊኩም። ላይክ አርጉኝ፣ ሰብስክራይብ አላህ ይከሊኩም። ያልሞከርኩት ነገር የለም። ድሃን መፍጠር አልነበረበትም። ሀቂቃት ባይፈጥረን ይሻል ነበር። የመዳም ቅመሞች በስደት በተለይ ልጆቻችንን ትተን የመጣን ማለት ወልደን የላከን ትተን የመጣን እናሳዝናለን። አላህ ይድረስልን፣ አላህ ይሳዕደን፣ አላህ ያግዘን ያ ረብ ያ ረብ። እኔ ተስፋ ቆርጬ አላውቅም ነበር እውነት። አሁን ግን በጣም እየከፋኝ ነው ወላሂ። በተለይ በዚህ አመት እጄን ጎትተው የአማሰሪ ሰው እንዳለኝ ራሴ ፈልጌ ራሴው ቋጥር ያስረክቤ ሰዓት ውስጥ አልሐምዱሊላህ ኢቃማ እንዳሰራውን ቶሎ መሄድ መስሎኝ ነው። በቃ ያኔ ልጄ ጋር በዚህ ምድር ላይ እኔ የምጓጓው ልጄን ለማግኘት ነው። እናቴስ በደህናው ቀን ይቻታለሁ። ደህናው ቀን 20 ዓመት ሊሆናል እናቴን ካጣኋት በህይወት የለችም እና ልጄ በቃ ልጄ በሁለት ወሯ የተንሰፈሰፍኩ ልኬ ሱብሃንአላህ በጣም ይገርመኛል። 6 ዓመት አሁን አልሐምዱሊላህ እና በጣም ራሴን የታዘብኩት በቃ እንደዚህ ነው። በቃ የሚሰለቸው ነው ያልኩት ያኔ ምርር በቃ በተለይ እዚህ ቤቶች ያላቸውን የሌላቸውን ሸጠው ተበድረው ይመጣሉ። እኔ እዚህ በመሆኔ አሁን እጸጸታለሁ፣ እናደዳለሁ። እዚህ በመሆኔ አሁን ወላሂ ይሄ ልጅ ማግኘት ስለምፈልግ ነው። በስ አልሐምዱሊላህ አላህ እሱ በሰላም ያገናኘን። የኔ ወዶች አይዟችሁ፣ በርቱ፣ አላህ ያግዛችሁ። እውነት እሱ ፈጣሪ ይወጣችሁና ያግዘን።
በስደት ዓለም ያላችሁ ውድ እህቶቼ የኔ ወርቆች እሱ እና እኮ ራሱ አላሰራኝ። አውዝ ቢላ ምንድን ነው ይሄ ደግሞ? አዋጥ ለማንኛውም በቃ ቻው። ይሄ የማይረባ ዩቱብ ማለት ነው እንዳይዘጋቢ ብዬ ነው እንጂ የገባሁት። እስካሁን ተስፋ አልቆረኩም። 3 አመቱ ግን ዜሮ ነው ዜሮ። ያው አሁን በዚህ አመት ብዙ በጣም እየተናደድኩ ነው ይሆናል። ይህ በጣም በመረራ ብዙቻለሁ። በብዙ ነገሮች ተስፋ እየቆረኩ ነው። አልሐምዱሊላህ ረቢል ዓለሚን። ዩቱቡ የመጨረሻ አሁን ዩቱቡም እያቅለሸለሸኝ ነው። ከተውኩት 1 ወር ከተውኩት ይዘጋል። ትንሽ ነው የቀረች ትንሽ እና ለማንኛውም ቻው። አላህ እሱ ያግዘን ያበርታን። እየበላችሁ በተለይ ካፈጠራችሁ በኋላ ብሉ፣ ውሃ ጠጡ፣ በደንብ ዱዓ አድርጉ። ያው የክርስቲያኑ ጾም ነው አሁን። እናንተም ጸሎት በቃ እናንተም በጸሎት እኛም በዱዓ እንበርታ። በተለይ እኛ በሰው ቤት ያለን አላህ ያግዘን፣ አላህ እሱ ይደግፈን ያ ረብ። የምር ነው የምላችሁ። ልጆቻችንን ቤተሰቦቻችንን አላህ ይጠብቅልን፣ ያገናኝን፣ ከሰው ቤት ያውጣን እና የምር ዱዓ አድርጉ። ለእኛም ቀን ይውጣልን፣ በሰው ቤት ያለን ቀን ይውጣልን። የምር ወንድሞቻችንን በበረሃው ያሉ እነሱም ያሳዝናሉ። ስንት ነገር እየተሰቃዩና አላህ ቀን ይውጣልን ለእኛ። በተለይ እኛ ሀበሻዎች በብዙ ነገር ነው የምንሰቃየው ነው። እሱ ደህናውን ጊዜ ሀገራችንን ሰላም አድርጎልን በሀገራችን በቤታችን የምንጾም አላህ ያድርገን። ባይ ባይ።